ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሉ ሸቃል ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። መጠየቅ የምትፈልጉትን ማንኛውም ጥያቄ ከታች ኮሜንት ስራ አስቀምጡ፣ መልሳለሁ ማለት ነው። በእርግጥ ይሄን ሰሞን እየሰራሁ አይደለም፣ አልመቻች እያለኝ ነው። እሰራለሁልና ከዛ በቃ አይመቸኝም ይቀራል ማለት ነው። እና ለዛ ስለሆነ ነው እንግዲህ ይቅርታ ላለሁኝ። ኮሜንት ስራ አስቀምጡ፣ ጥያቄያችሁን ይዤላችሁ እመጣለሁ። ዛሬ ደግሞ ያው በእናንተ ጥያቄ መሰረት ነው ይዤላችሁ የመጣሁትኝ። ጂቢሊ ሞያ ምን በራዳ ማለት ተውሃ ማጣሪያው ውሃ አምጭልኝ፣ ተውሃ ማጣሪያው ውሃ አምጭልኝ። በራዳ ማለት የውሃ ማጣሪያ፣ በራዳ የውሃ ማጣሪያ። ውሃውን ሞያ ይሉታል። ሞያ ወይም ደግሞ ማይ ይሉታል። አንዳንድ ቦታ ላይ ሞያ ይላሉ፣ አንዳንድ ቦታ ላይ ደግሞ ማይ ይላሉ። ማይ ሞያ ወይም ማይ ይሉታል ውሃውን ማለት ነው። ሹፊ ማለት እይ ነው። ሹፊ ኻላስ ወላ ልሳ፣ እይ አልቋል ወይስ አላለቀም ማለት አልቋል ወይስ ይቀረዋል። ሹፊ ካላስ ወላ ልሳ፣ እይ ጨርሷል ወይስ ይቀረዋል። ሹፊ ማለት እይ ነው ብለናል። ሹፊ በሚለው ምን ሰራንበት? አረፍተ ነገር ሰራንበት። ለምሳሌ ሩዙ በስሎ ከሆነ እንዲታይላችሁ ከፈለጋችሁ ሹፊ እይ፣ ሹፊ ካላስ ወለላ፣ ሹፊ ጣዕም ኬፍ፣ ሹፊ ጣዕም ኬፍ፣ ጣዕሙን እዩ እንዴት ነው። ሹፊ ጣዕም ኬፍ፣ ጣዕሙን እዩ እንዴት ነው ብላችሁ ማለት ትችላላችሁ ማለት ነው። ሌላው ደግሞ አስቀምጪ ሀሊ ነው። ሀሊ አስቀምጪ፣ ከሊ ተዩ፣ እነዚህ ያደነጋግራሉ አንድ አይነት ስለሆኑ ማለት ነው። አስቀምጪ ሀሊ ያልን የአረበኛው ሀል አይደለ? ሀሊ ያልን፣ ከሊ ደግሞ ተይዋልን፣ ከሊ ተይዋለን። ሀሊ በሚለው አረፍተ ነገር እንስራበት። ሀሊ ላትሽሊ፣ እንዳታነሺው ይቀመጥ። ሀሊ ላትሽሊ፣ እንዳታነሺው ይቀመጣልን ማለት ነው። ምን በሚለው? ሀሊ በሚለው አረፍተ ነገር ሰራንበት። ሽሊ ላትከሊ፣ ከሊ በሚለው ደግሞ አረፍተ ነገር ሰራንበት። ሽሊ ላትከሊ፣ አንሺ እንዳታስቀምጭ። ሽሊ ላትከሊ፣ አንሺ እንዳታስቀምጭ። ሌላው ደግሞ ፊ ሙሽክላ ችግር አለ። ፊ ሙሽክላ ችግር አለ። የሆነ ችግር ካለ ፊ ሙሽክላ ችግር አለ። ውሽ ሙሽክላ ችግሩ ምንድን ነው? ፊ ሙሽክላ ብለን ችግር አላለን። እሷ ደግሞ ውሽ ሙሽክላ ችግሩ ምንድን ነው? ውሽ ሙሽክላ ችግሩ ምንድን ነው ብላ ልትለን ትችላለች። ችግሩን መናገር ትችላላችሁ። ለምሳሌ መከንሳ ልሰራ ከሆነ መከንሳ ማቢሽ ትቅል ከርባን፣ መከነሳ ማቢሽ ትቅል ከርባን። የመብራት መጥረጊያው መከንሳ ከሕረባ ከርባን ማቢሽ ትቅል። የመብራት መጥረጊያው አይሰራም ተበላሽቷል። ሀዛሁ ሙሽክላ ይሄ ነው ችግሩ። ሀዛሁ ሙሽክላ ይሄ ነው ችግሩ ብላችሁ ማለት ትችላላችሁ ማለት ነው። ማፊ ሙሽክላ ካልን ግን ችግር የለም። ማፊ ሙሽክላ ችግር የለም። ጠይብ ማፊ ሙሽክላ ችግር የለም። ሰዊሊ ሻሂ ከተባልሽ ኦኬ ማፊ ሙሽክላ ብሰዊ፣ እሺ ችግር የለውም እሰራለሁ ማለት ትችላላችሁ ማለት ነው። ማፊ ሙሽክላ ችግር የለም ማለት ነው። ፊ ሙሽክላ ችግር አለ ማለት ነው። ሌላው ደግሞ ፊ ሙሽክላ አው ችግር አለ። ፊ ሙሽክላ ችግር አለ ከብላችሁ ችግር አለ ለማለት ከፈለጋችሁ ፊ ሙሽክላ አው ችግር አለ፣ ፊ ሙሽክላ አው ችግር አለ ብላችሁ መመለስ ትችላላችሁ። ቅድም እንደነገርኳችሁ
ውሹ ሙሽክላ ችግሩ ምንድን ነው ተብላችሁ ትጠየቃላችሁ። ውሹ ሙሽክላ ችግሩ ምንድን ነው? ያጋጠማችሁን ችግር መናገር ትችላላችሁ ማለት ነው። ምሳሌ ሙከየፍ የማይሰራ ከሆነ አሁን ሳለ ሙቀት ስለሆነ ሙቀት አስቸግራችሁ ከሆነ ሙከየፍ ማይሽተቀል ሙከየፍ ማይሽተቀል ሀር አይሲው አይሰራም ሙቀት ነው። ሞት ሀር ሙቀት ገደለኝ፣ ሞት ሀር ሙቀት ገደለኝ ማለት ትችላላችሁ። አሁን አብዛኛው ልጆች በውስጥ የምታናግሩኝ ሙከየፍ አታሰራልኝም፣ ሙከየፍ ስከፍት ትቆጣለች፣ እንደዚህ ትላለች፣ ሙከየፉ ተበላሽ ስላዝም ማለችኝ ምናምን ትሉኛላችሁ። ኩሽና ነው የምተኛው፣ ብዙ ነገር አለ። በዚህ አጋጣሚ ያው ሊያልፍልን እስከወጣን ድረስ ብዙ ቻሌንጆች፣ ብዙ ችግሮችን መውጣት ይጠበቅብናል። ምክንያቱም ይሄ ሁላ ችግር እስከሚያልፍልን ድረስ ነው፣ ቋሚ አይደለም። ሲያልፍልን ቋሚነቱ ይቀራል። ስለዚህ መጠንከር መቻል ነው ያለባችሁ። የትኛውም ቦታ ላይ ችግር አለ። ለምን? ሊያልፍላችሁ ነው ከሀገራችሁ ወጣችሁት። ነገ የተሻለ ኑሮ ፈልጋችሁ ነው ከሀገራችሁ ወጣችሁት። ስለዚህ እያንዳንዱ ነገር ዋጋ ይፈልጋል። እያንዳንዱ ነገር ማለት ነው። ይርባችኋል፣ ይጠማችኋል፣ ይገፋችኋል። እናንተ ልክ ሆናችሁ እንዴ ተሳስተሻል፣ ነገሮችን ችግሮችን ሁሉ እናንተ ላይ ያደርጋሉ። ይሄ ምንድነው? ለምትፈልጉን ነገር ዋጋ እየከፈላችሁ ነው። የምትፈልጉን ነገር ላይ ደግሞ ለመድረስ ዋጋ ያስከፍላችኋል። አላማችሁ ዋጋ ያስከፍላችኋል። ዝም ብሎ ትልቅ ደረጃ ላይ አልደረሰም። በብዙ ነገር ተፈትኖ ነው ትልቅ ደረጃ የሚደርሰውና እናንተም ደግሞ ይሄንን ማለፍ ይኖርባችኋል። ልጆቹ ሰድበዋችሁ እናንተን ሰድበዋቸው ሰደበችኝ ይላሉ። ሳትሰድቧቸው ሳትናገሯቸው ምን ይላሉ? ሰደበችኝ እኮ መታችኝ፣ እርስ በርሳቸው ተጣልተው እሷ ናት የመታችኝ ይላቸዋል። አያችሁ፣ ዋጋ ያስከፍላል። ስደት በጣም ዋጋ ያስከፍላል። ብዙ ነገር አለው። ግን ይህንን ነገር ሁሉ ራሳችሁን አሳምኑ። የምፈልገውን ነገር ዝም ብዬ አላገኝም። የምፈልገው ነገር ዋጋ እንዲከፍልለት ይፈልጋል። ስለዚህ መታገስ አለብኝ። መናደድ የለብኝም፣ መበሳጨት የለብኝም። በቃ ምክንያቱም ይሄ መነሻዬ ነው። እያንዳንዱ ሰው ቢጠየቅ ብዙ ዋጋ ከፍሎ ነው እዚህ የደረሰው። አንድ ሀብታምን ሰው ብትጠይቁት ወይም ደግሞ አንድ ስኬታማን ሰው ብትጠይቁት ብዙ ዋጋ ከፍዬ ነው እዚህ የደረስኩት ነው የሚላችሁ። ቁጭ ብዬ ነገሮች አልጋ ባልጋ ሆነውልኝ አይደለም እዚህ የደረስኩት ነው የሚላችሁ። ብዙ ዋጋ ከፍዬ ነው፣ ተተፍቶብኛል፣ ትራፊ በልቻለሁ፣ ተቆሻሻ አንስቼ በልቻለሁ፣ ብዙ ነገር ሆኛለሁ፣ እዚህ ደረጃ ላይ ስደርስ ብዙ ዋጋ ከፍያለሁ ብሎ ነው የሚነግራችሁ እንጂ በቃ ነገራቶች አልጋ ባልጋ ሆነውልኝ ነው እዚህ የደረስኩት፣ አራበኝም አልጠማኝም ምናምን አይላችሁ። እያንዳንዱ ሰው ብዙ ዋጋ ከፍሏል። ግን አናይም። እኛ የምናየው በካሜራ ብቻ ነው የምንመለከተው። ልብሱ አምሮበት ለብሶ ምናምን ነው። ያንን ስለምናይ ነው ብዙዎቻችን የምንሸወደው። አንድ የአረብ ሀገር ሴት ከአረብ ሀገር ስትሄድ ትለብሳለች። ኦኬ፣ ግን የለበሰችው ልብስ ንጹህ ነው? አዎ ንጹህ ነው። ቆንጆ ሆና ትገባለች? አዎ ቆንጆ ሆና ትገባለች። ግን ምን ያክል ዋጋ እንደከፈለች አትናገርም፣ ወይ ሰው አይረዳትም። ብትናገርም ብታወራቸውም አይገባቸውም። ችግሩ እኮ ያ ነው። አይገባችሁም። እንናገራለን፣ አይገባችሁም። እኔ እንዲለወጥ ስለማፈልግ ነው። ለራሷ እንደዚህ እኮ ሆና እንደዚህ አምሮባት ምናምን ነው የሚሉት። እዛ ቦታ ላይ መጥታችሁ ስታዩ ግን ለካ እንደዚህ ነበረች እንዴ ብላችሁ ትረዳላችሁ ማለት ነው። እና ማንኛውም ሰው እየከፈለ ያለውን ችግር ቦታው ላይ ሆኖ ካልሆነ በስተቀር ማንም አይረዳም። ስለዚህ ይሄንን ነገር እናንተ ደግሞ እየከፈላችሁ ነው። አይዟችሁ፣ በርቱ፣ ጠንክሩ። ቋንቋውም ይገባችኋል። ኢንሻአላህ ጎብዙ። በሌላ ቪዲዮ ተመልሰን እንገናኛለን። አይዟችሁ ውዶቼ። እየጠፋሁት ደግሞ አልመቻች እያለኝ ነው። ያው ሉሉ ዩቲዩብ ቻናል ላይ ደግሞ ለቃለሁ እኮ ቪዲዮ ለቃለሁኝ። እዛም ላይ እዩ ማለት ነው።
እኔ በአንደኛው ብጠፋ በአንደኛው አልጠፋም፣ በአንደኛው እንትን ብል በአንደኛው ብዙ ነገራቶች ሉሉ ዩቱብ ቻናል ላይ ስላለ እባካችሁ እየገባችሁ እዩ ማለት ነው።